ጸበል ስጠጡ የምትሰሩት ስህተት እንዳለ ታውቃላችሁ? ሁላችሁም የምትሰሩት ስህተት ነው። እስከዛሬ ማንም ያልነገራችሁ ሚስጥር ልንገራችሁ። ግን በመጀመሪያ አንዳንዶች አላችሁ በዚህ ሰምታችሁ በዚህ የምታፈሱ እንደሱ አይነት ሰዎች ከሆናችሁ አሳልፉት፣ አይጠቅማችሁ። ግን ይህን ሚስጥር ማወቅ የምትፈልጉ ከሆነ በመጀመሪያ ላይክ እና ሼር አድርጉ። በተለይ ሼር አድርጉ፣ ሁሉም እንዲማርበት ስለምፈልግ ሼር አድርጉ። ጸበል እሺ፣ አሁን ወደ ትምህርቱ ልሂድ። ጸበል ስትጠጡ ያለባችሁ ችግር ምን እንደሆነ ታውቃላችሁ? ጸበል ቤተክርስቲያን ሄዳችሁ ጸበል ስትጠጡ ከኋላ ይመጣና አንድ ሰው ጸበል ቅዳልኝ ወይ ደግሞ በጠጣህበት ስጠኝ ቶሎ በል ወይ ደግሞ ለኔም ቅዳልኝ ይላችኋል። ይሄ ፈጽሞ ስህተት ነው። ጸበል ቀስታ በእርጋታ በስግደት ነው የሚጠጣው እንጂ ዝም ብሎ በግርግር ሊጠጣ አይችልም። ይሄም አንዱ ስህተት ነው። ሁለተኛው ስህተት ደግሞ እቤታችሁ በሃይላንድ ይዛችሁ መታችሁ በብርጭቆ ቀርታችሁ ስትጠጡ የምትሰሩት ስህተት ነው። ከጠጣችሁ በኋላ ቢያንስ ለ30 ደቂቃ ያህል መቆየት አለባችሁ ያለ ምግብ። እንደጠጣችሁ ወዲያው የምትበሉ ሰዎች ይሄ ትልቅ ኃጢያት ነው። ምክንያቱም የጠጣችሁ ጸበል መሰራጨት በሰውነታችሁ አለበት። መንፈስ ቅዱስ በሰውነታችሁ መግባት አለበት። የታመመ ቦታ ሊኖራችሁ ይችላል። እሱንም ይፈውስላችኋል። ጸበል አይደለም እንዴ? ይፈውሳል። ስለዚህ ያ ጸበል ቢያንስ ለ30 ደቂቃ ያህል ከጠጣችሁ በኋላ ቆዩ። ምግብ ይደርሳል እና ይሄንን ቪዲዮ ደግሞ ለጓደኛ ወይ ለጓደኛ ሼር አድርግለት፣ ይጠቅማታል። ለጓደኛ ይጠቅመዋል። ስለዚህ ሼር አድርግለት። ድንግል ማርያም ከእናንተ ጋር ትሁን።